ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። አብራችሁኝ ቆዩ። ኖህን ሰዎች አንስተው ይዘውት እየሄዱ ነው። ንገረኝ እስኪ ሞቷል እንዴ? አያልሞተም ከሚናገራል ለታሲን ደውሉልኝ። በሌላ በኩል ሲቤ ላይ መሬት ላይ ከወደቀው ከቻል ልብስ ውስጥ ቁም ፈልጋ ታወጣለች። ፓስዋርዱን ግን መክፈት አልቻለችም። ድጋሚ ስትሞክረውም ፓስዋርዱን ከፈተችው። ለኖህም ደወለችለት። የኖህ ስልክ ግን በወደቀበት ቦታ ላይ ወድቆ ነበር። ሊያነሳላትም አልቻለም። ድጋሚም በምትደውልበት ጊዜ ቻሃን ይደርሳል። ስልኩንም ይቀበላታል። ምን እያደረግሽ ነው ሲቤ ላይ? አሁንም ስለዚህ ሰው ታስቢያለሽ? ወደ ጭንቅላትሽ ብትመለሽ ጥሩ ነው። ያ ሰው ካንቺ ወይም ከሌላ ሰው ፍቅር አልያዘውም። ጉዳት ያደርስብሻል። እየነገርኩሽ ነው። ያ ጠላቴ ባንቺ እየተጠቀመብኝ ነው ያለው። ብትሆን አሁንም ድረስ ሜሊክን ትወዳታለህ። ሜሊክ የምትባል ሰው የለችም። ሜሊክ ለኔ ሞታለች። ኖህ ደግሞ ላንቺ ይሞታል። እናም ያንን ሰው ትረሻዋለሽ። አንቺን እንዲያናድድሽም አልፈቅድለትም። እሱም እንዲያሸንፍ በጭራሽ አልፈቅድለትም። ምክንያቱም ያ ሰው ቆሻሻ ነው። ኖህ መጥፎ ሰው አይደለም፣ ንጹህ ሰው ነው። ምናልባት ይቅርታ መጠየቅ ሊኖርብኝ ይችላል። የማደርገውን ነገር እንኳን አላወቅኩም። ስለ ሁሉም ነገር ይቅርታ አይቻል ይችላል። ነገር ግን እንዳልተፈጠረ እናስመስል። ስለ ኖህ የምናገረው ግን እውነቴን ነው። ያንን ሰው በድጋሚ አታገኘውም። እሱን ትረሻዋለሽ ብሎ ተናግሮ ጋውኑን አንስቶም ይሄዳል። በሌላ በኩል ሜሊክ ሳሎን ውስጥ ሆና እያለቀሰችን በዋን ትጠርጋለች። ታሲንም ሜሊክን ከርቀት ሆኖ እየተመለከታት ነው። ያለችበትን ሁኔታ ከተመለከተ በኋላም ታታየው ይመለሳል። ወደ ኪችንም ይሄዳል። ደህና አደርሽ ካድርዬ? ደህና አደርክ አቶ ታሲን? ሻይ ትፈልጋለህ እንዴ? አዎ ስጭኝ። አመሰግናለሁ። እጅሽ ይባረክ። ንገሪኝ እስኪ ኖህ አሁንም ተኝቷል? በሩ ክፍት ነው። ተነስቷል መሰለኝ። በዚህ ጠዋት ወዴት ሊሄድ ይችላል? አንዳንድ ነገሮች ሊገዛዛ ሊሆን ይችላል። እስኪ ልደውልለት ብሎ ተናግሮም ታሲን ደወለለት። የኖህ ስልክ ግን እዛው በወደቀበት ላይ እዛው ቀርቶ አሁንም እየጠራ ነው። እንዳልሰማው ተስፋ አደርጋለሁ። አያነሳም። ካድርዬ የሆነ ነገር እጠይቅሻለሁ። ሜሊክ ምንድን የሆነችው አላውቅም። ነፍሰ ጡር ናት እንዴ እያለም ሲጠይቃት እጇ ላይ የያዘችውን ብርጭቆ ወደ መሬት ጣለችው። ተረጋጊ። እነሱን ነገሮች አጽጃቸው ተሎበይ። የኔ ምስኪን ልጅ ለዚህ ነው በጣም ያዘነችው ማለት ነው። ለዛ ነው ሁልጊዜ የምታለቅሰው። እባክህን አቶ ታሲን፣ እኔ ምንም ነገር አልተናገርኩም። አትጨነቂ። የታሲን ስልክም ይጠራል። አቤት። ሰላም አቶ ታሲን፣ አንድ ነገር ልነግርህ እፈልጋለሁ። ምንድነው? ንገረኝ። ኖህ የሚባል ጓደኛ አለህ እንዴ? አዎ አለኝ። በጣም ተደብድቧል ነው የምትለኝ? አዎ ወንድሜ፣ መንገድ ዳር ወድቆ ነው ያገኘነው። መኪናው ውስጥ ስናስገባው መጥፎ ሁኔታ ላይ ነበር። አሁን ግን ደህና ነው። ካድርዬም ትጠይቃለች። ማንን የደበደቡት? አሁን ወደ ሆስፒታል እየወሰድነው ነው። መንገድ ላይ ነን። ወደ ሆስፒታል አትወሰዱት፣ አድራሻ ሰጣችኋለሁ እና ወደዛ ታመጡታላችሁ። ካድርያ ኖህን የደበደቡት? ምን እያልከኝ ነው አቶ ታሲን? ለእህቱ ምንም ነገር አትንገሪያት። ማን የደበደበው አጣራለሁኝ። በቃ ሜሊክም ትደርሳለች። ደህና አደርክ ወንድሜ? ደህና አደርሽ? ሜሊክ፣ አንድ አስቸኳይ ጉዳይ አለኝ። ስለዚህ ከአንቺ ጋር ለቁርስ አልቆይም ማለት ነው። እሺ፣ መልካም ጊዜ ይሆንልህ። ካድርያ እህቴ፣ ወንድሜ የት ነው ያለው? ቀደም ብሎ ነው የወጣው። ንገሪኝ እስኪ የኔ ልጅ፣ ቆንጆ ነገር ላዘጋጅልሽ። ፓንኬክም ከፈለግሽ ማዘጋጀት እችላለሁ ለቁርስ። አይ እህቴ፣ እኔ ምንም መብላት ፍላጎት የለኝም። አትቸገሪ። መብላት አለብሽ። ፍላጎት ላይኖርሽ ይችላል ግን ብዬ። ሌላ በኩል ቻሃን መኪናውን እያሽከረከረ ወደ ሳሚት ጋር ደወለለት። የት ነበርክ ልጄ? አክስትህና እኔ በጣም ተጨነቅን እኮ። 40 ጊዜ መደወል አያስፈልግም ነበር አባዬ። አሁን እየመጣን ነው፣ መንገድ ላይ ነን በቃ ብሎ ተናግሮም ስልኩን ይወረውረዋል። ህክመትም ትጠይቋለች። ምን ተፈጠረ? እየመጡ ነው፣ መንገድ ላይ ናቸው። ያችን ሲቤ ላይ የምትባል ማትረባ ልጅ ገላታለሁ። ከየት እንደመጣች ተመልከት። ህክመት እባክሽ አቁሚ፣ ይበቃሻል። ሲቤ ላይ ቻሃንን እየተመለከተች እቅድ እያቀደች ነው። እሱ ሳያያትም ቤልቷን ለመፍታት ትሞክራለች። ቤልቷን ፈታም ወደ መሬት ለመውረድ ስትሞክር ቻሃን በፍጥነት ያስቆማታል። ሲቤ ላይ ምን እየሰራሽ ነው? በ160 እየነዳሁ ነው ያለሁት። ምን እያደረግሽ ነው አንቺ ልጅ ግን? ቀበቶሽን አሁኑኑ ሰሪ፣ እየነገርኩሽ ነው ሰሪ። ሲቤ ላይም ቀበቷን ካሰረች በኋላ ማልቀሷን ትጀምራለች። የውልሽ ሲቤ ላይ በከንቱ ሙከራ አታደርጊ፣ እንድታመልጭ አልፈልግም። በሌላ በኩል ታሲን ኖህን ይዘውት የመጡትን ሰዎች ብር ይሰጣቸዋል። ወንድሜ እባክህ አያስፈልግም፣ ይህንን ውሰዱ እያለም በግድ ብሩን ሰጣቸው። በእርግጥ እናንተ የሰብአዊ ግዴታችሁን ተወጣችኋል። አመሰግናለሁ፣ ደህና ሁኑ። ታሲን የጠራው ሰውም ወዲያውኑ ቦታው ላይ ደረሰ። ታሲን፣ ሙስጠፋ እንኳን ደህና መጣህ። የህክምና እቃውንም ይዞ ወደ ውስጥ ይገባል። በሌላ በኩል ቡንያሚን ወደ ሳሚት ጋር ይሄዳል። ቡንያሚን መጥቷል። ተቀመጥ፣ ንገረን፣ እያዳመጥኩ ነው። አንካራ መንገድ ላይ ነው የደረስንባቸው አቶ ሳሚት።
ባልሳሳት 40 እና 45 ኪሎ ሜትሮችን ተጉዘዋል። ወይዘሮ ሴቤ ላይ ከኛ ጋር አልሄድም ብላ ነበር። በመጨረሻ ግን በግድ ይዟት መጣ። ቡንያሚን ኖህ ምን ሆነ እያልኩ ነው ንገረኝ። አቶ ሳሚት እኔን ታውቀኝ የለ ራሴን ለማረጋጋት ሞከርኩኝ። ያለም የተለያዩ ነገሮችን እየዘረዘረ ያወራል። ሳሚት ቡንያሚን ወደ ገደለው ስላልገባለት እየተናደደበት ነው። እሱ እየተፈታተነኝ እያለ ወገቤ ላይ ያለውን ሽጉጥ መዘዝ አደረኩኝ። ከዛም ወደ መሬት ላይ ጣልኩት። አየህ ወንድሜ፣ ይሄ ሰውዬ በጭራሽ ሴቤ ላይን አይተዋትም። በድጋሚ ይዟት ለመጥፋት ይሞክራል። እሺ ቡንያሚን መሄድ ትችላለህ። በቃ ይኸውልህ ወንድሜ የሆነ ነገር አድርግ ባክህ። አሁንም ቢሆን ይሄ ልጅ ከሴቤ ላይ ኋላ ነው ያለው። እሺ ሂክመት ተረጋጊ፣ በቃ ሁሉም ነገር ይስተካከላል። ወንድሜ ለምንድነው እየተረጋጋህ ያለኸው? ልጅቷን ይዟት ቢሸሽስ? ከዛም የዚች ልጅ አባት ነገ ወይም ዛሬ ይሞታል። የማይረባ ገንዘብ ትሄዳለች። ቀጥሎ ደግሞ ምን እንደሚሆን ታውቃለህ አይደለም እንዴ? እህቴ እንደዛ አይነት ነገር አይፈጠርም። ምክንያቱም ሴቤ ላይ ከኛ እኩል ዕዳ አለባት። አትም ይመጣል። ሴቤ ላይ ብቻ ነው በቃ። እቺ ሴቤ ላይ ቆይ ማነች? እዚህን ጊዜም በሩን ብርግድ እያደረገ ሴቤ ላይን እየጎተተ ወደ ውስጥ ይዟት ይገባል። ተራመጅ ሴቤ ላይ። ሁሉም ሰው ሳሎን ተሰባሰበ። ሁላችሁም ወደዚህ ተሰብሰቡ። በደንብ አድርጋችሁ አዳምጡኝ። ሴቤ ላይ ላልተወሰነ ጊዜ ከዚህ ቤት ውስጥ አትወጣም። ስልክም ሆነ ምንም አይነት ዕቃ አይሰጣትም። ኮምፒውተርም ቢሆን አታገኝም። በምንም መልኩ ማንም ሰው ቃሌን እንዳያጥፍ። ሴቤ ላይን ለመርዳት የሞከረ ሰው ስለሚወሰድበት እርምጃ አይመለከተኝም። ይሄንን ሁሉም ሰው ማወቅ አለበት እያለም ይወረውረዋል። ሴቤ ላይ እዚህ ቤት ውስጥ በነጻነት መንቀሳቀስ ትችያለሽ። ነገር ግን ቤቱን ለቀሽ መውጣትም ሆነ ስልክ መደወል እንዲሁም ሌላ ቴክኖሎጂ መጠቀም አትችይም። እስረኛ ነኝ ወይ ብለሽ ከጠየቅሽኝ ደግሞ አዎ እስረኛ ነሽ። ኖህ ከሚባል ሰው ተጽዕኖ እስከምትወጪ ድረስ እንደዛ ነው የሚቀጥለው። ሴቤ ላይ በጣም በንዴት እየተመለከተችው ነው። ሴቤ ላይ ዓላማዬ አንቺን ማስከፋት አይደለም። እንድታውቂ የምፈልገው አንቺን ለመጠበቅ እየሞከርኩኝ ነው። እዚህ እስረኛ በመሆንሽም ደስተኛ አይደለሁም። ነገር ግን ይሄንን ማድረግ አለብኝ። ምክንያቱም ኖህን ካረሳሽው አንቺም ትሰቃያለሽ እና ደግሞ መላው ቤተሰባችንም ይሰቃያል። ይሄንን ቁስል እኔ አንቺና ቤተሰቦቻችን ሁላችንም ቆርጠን እንጥለዋለን። ገባሽ አይደለ? ሴቤ ላይ ዝም ስትልም ሂክመት ትናገራለች። ለባልሽ መልሽለት። አንቺ ደግሞ ዝም በይ። እሱ ባለቤቴ አይደለም። ቤተሰቦቹን ለማዳን ያገባኝ ሴት ነኝ። ለሜሊክ ያለው ፍቅር በጭራሽ አልጠፋም። እሷን መርሳት ስላልቻለ እኔ ላይ እየተወጣው ነው ያለው። ራስህን መስታወት ፊት ሂድና ተመልከት። እኔን የፈለክበት ቦታ ላይ መቆለፍ ትችላለህ፣ ነገር ግን ለኖህ ያለኝን ፍቅር ማጥፋት አትችልም። በሌላ በኩል ሜሊክ ልብሷን ለባብሳ ለመውጣት ስትሞክር ካድርያ ትጠይቃታለች። ወዴት እየሄድሽ ነው ሜሊክ? በተሎ መለሳለሁ። ለመሄድ ስትሞክርም እያስቆመቻት ትናገራለች። ሜሊክ መጥፎ ነገር ልታደርጊ አይደለም አይደል ልጄ? ከዚህ ነገር በኋላ ትጸጸቻለሽ። ሜሊክ ግን ሳትመልስላት ሄደች። መጨረሻው ጥሩ እንደሚሆን ተስፋ አደርጋለሁ። ፈጣሪ የባከን እርዳት። በሌላ በኩል ሱምሩ ገበያውን እያጧጧፈችለት ነው። የተለያዩ ቋንቋ ተናጋሪ ሰዎችም ከሱቁ ምንጣፍ እየገዙ ነው። በተለያየ ቋንቋም ትናገራለች። አለቃዋም ይሄንን ተመልክቶ ደስተኛ ይሆናል። በሌላ በኩል ታሐሲን ያመጣው ዶክተር ኖህን እያከመው ነው። ንገረኝ እስኪ ያለበት ሁኔታ እንዴት ነው? ደህና ነው፣ ምንም አይልም። ታሐሲን ወደ ኖህ እየተጠጋም ይጠይቀዋል። ይሄንን ነገር ያደረገብህ ማን ነው? አውቀዋለሁ። ሳሚት ነው እንዲህ ያደረገብህ ነው ወይስ ቻሃን ነው? ኖህም ለመናገር ይሞክራል። ነገር ግን የሚናገረው ነገር አልገባውም። የምትለው አልገባኝም። በሌላ በኩል ሜሊክ መኪናዋን እያሽከረከረች እየሄደች ነው። ሜሊክ ደህና ነሽ? ደህና ነኝ። የሆነ ነገር ተፈጠረ እንዴ? ለምን ደወልክልኝ? ኧረ ምንም አልተፈጠረም። ምናልባት ወንድምሽ ሊናፍቅሽ ይችላል ብዬ ነው። ማለቴ ኖህን የሆነ ስራ ሰጥቼው ወደ ሆነ ቦታ ልኬዋለሁ እና ደግሞ ስልኩንም ትቶት ነው ሄደው፣ እንዳትጨነቂ ብዬ ነው። እሺ ወንድሜ እንደዛ ከሆነ ነገር ግን ኖህ መቼ ነው የሚመለሰው? ትንሽ ጊዜ ሊወስድበት ይችላል ሜሊክ። ማለቴ ብዙ ስራዎች አሉ። አመሰግናለሁ ወንድሜ፣ እንኳን አሳወቅከኝ። አንቺ ግን ደህና ነሽ አይደል? ደህና ነኝ። እንገናኛለን። በቃ ደህና ሁኚ። ዶክተሩ አሁንም ቢሆን ኖህን ለማከም እየሞከረ ነው። ኖህ ተመልከት፣ ይህ ሐኪም በጣም ጎበዝ ነው። እንደሚያድንህ እርግጠኛ ነኝ። ሜሊክም ሆስፒታል ደርሳለች። ዶክተር እየጠበቀችሽ ነው። ወደ ውስጥ እንግባ። ዶክተር፣ ወይዘሮ ሜሊክ ደርሳለች። እንኳን ደህና መጣሽ ሜሊክ። ስላገኘሁሽ ደስ ብሎኛል። ቁጭ በይ። እርጉዝ ነሽ አይደል? አዎ ነኝ። እናም ለማስወረድ ነው የመጣሁት። ውጤቱን ተመልክቼዋለሁ። ጥሩ ሁኔታ ላይ ነው ያለሽው። መጀመሪያ ግን ምርመራ እናደርጋለን። በሌላ በኩል ሴልቹክ የተለያዩ እቃዎችን ይዞ እነ ታሐሲን ጋር ደረሰ። መጣ ሴልቹክ፣ ሻይ ስራለን። ዶክተሩም ይናገራል። ታሐሲን፣ ኖህም ሾርባ ምናምን መጠጣት ይችላል። ምንም አይነት የደም መፍሰስ አላጋጠመውም። ወደ ሆስፒታል ያልወሰድኩት ወንድሜ በህይወት እንዲኖር አይፈቅዱለትም ብዬ ነው። ይሄ ልጅ ጠላቶች አሉት ማለት ነው? አዎ አሉት። ዶክተሯ ይዛት ትገባለች። ምን ማድረግ ነው የሚገባኝ? የምትፈልጊ ከሆነ በአልትራሳውንድ ማየት እንችላለን። አይ ማየት አልፈልግም። በሌላ በኩል የጃሃን አጋዥ ወደ ውስጥ ትገባለች። አቶ ጃሃን፣
ጊዜው እንዳልሆነ አውቃለሁ፣ ነገር ግን ይህንን ሰነድ መፈረም አለብህ። የወይዘሮ ሜሊክ ነው። ሻምጡ ብሎ ተናግሮ ምንም ሳያነበውም ይፈርምበታል። ከፈረመ በኋላም እየተናደደ ይናገራል። ሜሊክ በህይወት የተስፋ አስቆራጯ ነገር ነሽ እያለም ዕቃውን ሁሉ ይወረውረው ጀመር። ሜሊክ በመጨረሻም ተስማምታ አልትራሳውንድ ከታየች በኋላ ዶክተሯ ትናገራለች። ስትጨርሽ ወደ ክፍሌ ነይ። ዶክተሯ ትናገራለች። ሜሊክ ህይወት በአስገራሚ ነገሮች የተሞላች ነች። አንዳንዴ ወርቅ እንፈልጋለን፣ አንዳንዴ ደግሞ የማይሆኑ ስህተቶችን እንሰራለን። ሜሊክም የአልትራሳውንዱን ፎቶ ትመለከታለች። ብዙ ስህተቶችን ልንሰራ እንችላለን፣ ነገር ግን ጽንስ ማስወገድ ማለት ሊስተካከል የማይችል ትልቅ ስህተት ነው። ስለዚህ በድጋሚ ጠይቅሻለሁ። ሜሊክም በመጨረሻ ከሆስፒታሉ ትወጣለች። የልጇንም የአልትራሳውንድ ፎቶ እየተመለከተችው ነው። ሜሊክ መንገዱን በእግሯ እየተራመደችም አሁንም የአልትራሳውንዱን ፎቶ ትመለከታለች። የዚህን ጊዜም ቻንን ታገኘዋለች። ፈጠን ብላ ለመሄድ ስትሞክርም መሊክ እያለ ይጠራታል። ምን ፈለክ? እየተከተልሽኝ ነው እንዴ? እየተከተልኩ ነው እንዴ? ለምን እከተልሃለሁ? ሁሉ ነገሬን አላፈራረስከውም እንዴ? ለምንድን ነው አንተን ማግኘት የምፈልገው? እና ይሄም አጋጣሚ ነው እያልሽኝ ነው? አንተ እንደምታስበኝ እኔ ክብር የጎደለኝ ሴት አይደለሁም። ነገር ግን ክብር የሌለኝ ሰው እንደሆንኩኝ አታስታውሰኝ፣ ምክንያቱም ከዚህ በላይ ያዝናለሁ። ይህንን ተናግራም ጥለው ትሄዳለች። እሱ ከራቀች በኋላም የአልትራሳውንድ ፎቶውን በድጋሚ እየተመለከተች ነው። ሜሊክ ወደ ተራራው ጋር ከወጣች በኋላም ከቺያን ጋር ያሳለፉትን ነገር ታስታውሳለች። አልጋ ውስጥ ይዟት ከገባ በኋላ ይህን አልጋ የተጋራሹ ብቸኛዋ ሴት አንቺ ነሽ፣ እንዲሁም አግቷት ሁሉም ነገር አብቅቷል ብሎ የነገራትንም ታስታውሳለች። ተራራው ጫፍ ላይ ቆማም ስሜቷን የሰበረውን ንግግር በሙሉ እያስታወሰች ነው። አልትራሳውንድ ፎቶውንም ትጨመድደዋለች። በፍጥነትም ከተራራው ወጥታ ሆስፒታል ደረሰች። በሩንም አንኳኳች። ወደ ዶክተሯ ተጠግታም ትናገራለች። ዶክተር፣ ውሳኔን ወስኛለሁ፣ ዛሬ እናደርገው። በመጨረሻም ሜሊክ ልጁን ለማስወረድ ልብሷን ቀያይራ ተዘጋጅታለች። ዶክተሮቹም ልብሳቸውን ቀያይረው ወደ ውስጥ ይገባሉ። ተዘጋጅተሻል? እዚህ ጋር ተቀመጭ ብለው ከተናገሩ በኋላም ስራቸውን ይጀምራሉ። መድኃኒቶችን እና እቃዎችን በሚያዘገጃጁበት ጊዜም ሜሊክ እያንዳንዱ የተፈጠሩትን ነገሮች ሁሉ ወደ ኋላ እያስታወሰች ነው። እናቷ ያቀፈቻትን እያንዳንዱንም ነገር። አሁን መስራት ልንጀምር ነው ወይዘሮ ሜሊክ። ሜሊክ ግን እያለቀሰች ጃሃን ለመጀመሪያ ጊዜ ያገኛትን በጃኬቱም ዝናብ የተከላከለላትን ታስታውሳለች። አባት እንደምትሆን ልነግርህ አልቻልኩም። ይህንን ነገር ማድረግ ፈልጌ ነበረ ግን አላደረኩትም ያለችም እንባዋን ታፈሳለች። እውነቱ የወጣ ቀን ሶምሩ በሁሉም ፊት የተናገረችውንም ነገር እዛው የተኛችበት አልጋ ላይ ሆናም እያስታወሰች ነው። በሌላ በኩል ታሐሲን ሰዎቹን ይዞ ኖህን እየተከታተለው ነው። ኖህ እስካሁን ድረስ አልነቃም። ታሐሲን ወደ ኖህ ተጠግቶም ይናገራል። ልጄ ታያለህ፣ ሲኦልን እንዲለማመዱ ታደርጋቸዋለሁ። በሌላ በኩል ሜሊክ ሆስፒታል ወጣ በፍጥነት ወደ ተራራው ጫፍ ላይ ሄዳለች። የጣለችውን የአልትራሳውንድ ፎቶ እየተመለከተችም ልጄ ትላለች። እናቴ ጥላኝ ሄደች ብለህ አሰብክ አይደለ ልጄ? ነገር ግን እንድትተነፍስ ፈቅጃለሁኝ። እኔ አንተን መግደል በጭራሽ አልችልም የኔ ልጅ፣ ይህንን ማድረግ አልችልም እያለችም አልትራሳውንዱን ፎቶ እየተመለከተች አሁንም ትናገራለች። የኔ ፍቅር ልጅ፣ የኔ ውድ ቻናል ቤተሰቦች፣ የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ።